የእንግሊዝ ፕሪሚየር ሊግ የስድስተኛ ጨዋታዎች በትላንትናው ዕለት ተደርገዋል። ቀደም ብሎ የተደረገው የማንቸስተር ዩናይትድ እና የብሬንትፎርድ ጨዋታ ስንመለከት በብሬንትፎርድ 3-1 በሆነ ውጤት ተጠናቋል። ማንቸስተር 2-1 እየተመሩ ሁለታቻ የሚያደርጉበትን እድል ተሰጥቷል። ዩናይትዶች ቼልሲን አሸንፈው መጥተው ይህን ጨዋታ ይቀላቸዋል ተብሎ ቢጠበቅም እንደተጠበቀው ሳይሆን ሌላኛው ተጠባቂ ጨዋታ ክሪስታል ፓላስ ከሊቨርፑል ያገናኘው ጨዋታ በክሪስታል ፓላስ 2-1 በሆነ ውጤት ክሪስታል ፓላሶች እስከ በሳር በ9ኛ ደቂቃ ባስቆጠራት ግብ እስከ 87ኛ ደቂቃ መምራት ቢችሉም ኪዬዛ ባስቆጠራት በ87ኛ ጎል አቻ ሆነው ነበር። ነገር ግን ይህ እንዲህ ኒኪታ ተቀይሮ የገባው የአርሰናል የቀድሞ የፖርቱጋል ልጅ የሆነው ኤዲ ኒኪታ ባስቆጠራት በ90 ሊቨርፑልን አሸንፈው እንዲወጡ አድርጓቸዋል። ሌላኛው ተጠባቂ ጨዋታ ቼልሲ ከብራይተን ያደረጉት ጨዋታ ሲሆን ቼልሲዎች በብራይተን 3-1 በሆነ ውጤት ተሸንፈዋል። ኢንዞ ፈርናንዴዝ በ4ኛ ደቂቃ ቼልሲዎች በቀይ መውጣት አንድ ተጫዋች መውጣቱ ተከትሎ ዌልቤክ በ77ኛ ደቂቃ ዌልቤክ እንደገና በ90+10ኛ ደቂቃ ባስቆጠራቸው ግቦች 3-1 በሆነ ውጤት ቼልሲ መሸነፍ ችሏል። ሌላኛው ሊድስ ዩናይትድ ከበርንማውዝ ያደረጉት ጨዋታ ሲጠበቅ ሊድሶች በበርንማውዞች በ26ኛ ደቂቃ ሴሚኒዮ ባስቆጠራት ግብ መሪ ቢሆኑም ነገር ግን ብዙም ሳይቆር ሮድዋን በ35ኛ ደቂቃ አስቆጥሮ አቻ መሆን ችለው ነበር። ደግሞ ሉንጋስታፍ ባስቆጠራቸው መምራት ቢችሉም ሊድሶች ባለቀ በ90+3ኛ ደቂቃ ጁኒየር ባስቆጠራት ግብ 2-2 በሆነ ውጤት ማለቅ ይችላል። ሌላኛው ሲቲ ከማንቸስተር ሲቲ ከበርንሌ ያገናኘው ጨዋታ ማንቸስተር ሲቲ 5-1 በሆነ ውጤት ማሸነፍ ችሏል። ስቲቮ የተባለ የበርንሌ ጨዋታ 2 ግቦችን ራሱ ላይ ሲያስቆጥር ሉዊዝ በ61ኛ ደቂቃ ስቲቬ በ65ኛ ደቂቃ ደግሞ ጎል አደረገ። ሃላንድ በ90 እና 90+3 ላይ ባስቆጠራቸው ግቦች 5-1 በሆነ ውጤት ማሸነፍ ችሏል። አንቶኒ በ38ኛ ደቂቃ ላይ በርንሌን 1 ጎል አስቆጥሮ 5-1 በሆነ ውጤት ማንቸስተር ሲቲዎች አሸንፈው ወጥተዋል። ሌላኛው ወደ ማታ የተደረገው ተጠባቂ ጨዋታ ቶተንሃም ሆትስፐር ከወልቭስ ባደረጉት ጨዋታ ቶተንሃም ሆትስፐሮች 1-1 በሆነ ውጤት አቻ በሆነ ውጤት መውጣት ችለዋል። ወልቭሶች ቀደም ብለው አስቆጥረው እስከ 90+7